السلام عليكم ورحمة الله وبركاته. لناتي بيتو ቤተሰቦች أهلا وسهلا። እሺ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ነው? ወራለን አልሐምዱሊላህ። ሁላችሁ እንደብተው ፍየል ጥበቃ አርፈጀ እንግዲህ ወደ ቤቴ እየተመለስኩ ነው። እስኪ ዛሬ በሰፊ ፍየሎችን ላሳያችሁ። አያችሁ እንደምታውቁት ትላንትና ከመሸ መኩት ጨመር አድርጌያለሁ። ከመሸ ያው እየወጣሁኝ ግን ነገ በትእዛዝ ስሪንቃ የሚባል ሀገር አለ ለነሱ ትእዛዝ ታዝዤ። በአሁኑ ሰዓት እኮ እንደ ድሮ ገበያ ምናምን የለም። ሸከፍ ሸከፍ አድርጎ ርክክብ ሆኗል። ና ና ና ና ና ያው በሬ በሏቸው። ነይ 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 ልጅት ነይ እንጂ ኧረ ወዴት ተጃቦ። እስኪ ያው ቁርቁራ ቅጠል ገዝቼ ሳበላ አርፍጄ ነው እንግዲህ። ና ና ና ና ና ና ሰባ እንግዲህ የተሻለ ነው ብዬ በእነዚህ ገብቻለሁ። ደግሞ አሁን እስኪ በእነዚህ ገበያ ላይውና በሙኩት እገባለሁ እያልኩ ነው። ዛፍ ላይ ተሰቀየ ቪዲዮ የሚያደርገኝ አጥቼ ስለነበረ ብቻዬን ስለሆንኩ ስላልተመቸ ቪዲዮ እንዴት አድርጌ ለስራ ዛፍ ላይ ወጥቼ ነበር መስራት የፈለኩት። ያው ስቆርጥ ምናምን እያሳየሁኝ ሳበላ ና ና ና ና ና ዋጋቸውን መናገር እችላለሁ። በነገራችን ላይ ይሄ የምታዩት ቀንዳሙ 47,000 ነው የተገዛው። እዛኛው ፊት ለፊት የምታዩት 49,50። ከላዳውን ደግሞ አሳያችኋለሁ። ነጭና ደባራው ያው እንግዲህ ሲያረጁ በፈረስ የሚባል ነገር አለ። ና ና ና ና ና ና ና ይህ 50 ገብቷል። ግድ ነው። ከተማ ፍየል ነው ግን ጫት ሲቆርጥም የኖረ ነው። እና እኔ መስራራ ዋሌ እንግዲህ አሁን ሳበላ አርፍጄ ወደ ዋላ ጠጣ እየሄድኩ ነው። አሁን ቀስ ብለው ደግሞ አርፎ 8 ሰዓት አካባቢ ከፍታለሁ። ኩርኩራ ቀፍቅፌ ያበላለሁኝ እስከ ምሽቱ ቢያንስ 12 ሰዓት ተኩል በኢትዮጵያ ወይንም በአረቦች ሰዓት ሲተውኑስ እና ይኸውላችሁ ዋሌን እየመሰለ ያው ትንሽ ፀሐው በርታ ይላል። ከባድ ነው ፀሐው ግን አውረኝነታቸው ቢከብድም የተሻለ ውጤታማ ያደርጋሉ። ደህና ናቸው። ቢያንስ እነሱን ደግሞ ሂሳብ ማድረግ ግዴታ አለ። ግን እስካሁን በሂሳብ አልተጠቀምኩም። እኔ አዋጭነታቸው ቢኖር ለምሳሌ አሁን ልክ ከወር በቀን ምን ያህል በሚጠቀሙት በሚለው ሂሳብ ላይ እስካሁን ድረስ እንትን አላልኩም።
ያው የኛ አሁን ይሄ በግዴታ በእንትን ሲሆን ነው ሂሳብ እንደዛ የሚደረገው። ስራዬ ብሎ ወይንም በሸብክ አድርጎ የሚያረባ ከሆነ ምሳሌ ልክ ከዶሮ በእንቁላል ሂሳብ አድርገው ምን ያክል በቀን ገቢ ያላቸው ወጫቸው ምን ያክል ብሎ በፐርሰንት ሲያረጉ ያንን እኛ ማድረግ አንችልም። እኛ አሁን ያው ከ2 ወር 3 ወር በኋላ ከዛ ባሉት ሂሳብ ነው የምንሰራው። 3 ወር ተጠብቀው ወይንም 3 ወር ቀልቦ ምን ያህል ትርፍ አላቸው በሚለው ነው። አሁን ምሳሌ እነዚህ ወጠጦች ስገዛቸው ለሰኞ ነው ትዕዛዝ የተደረገው። እስከ ሰኞ ባለው ቢያንስ ምን ያክል ይመጣሉ ርክክብ ስለሆነ ያንን ሂሳብ እናደርጋለን። ምናልባት ገና ሙከራ ነው የሚሰራው ላይ ይሄን ይመስላል። ለዛ በሚለው ነው እንጂ አሁን ብዙ ጊዜ አይቻለሁ። ግን በቀናት በፐርሰንት አድርገው ሂሳብ ያደርጋሉ። ግን ያ ሳይሆን ለኛ የሚያዋጣን ያ ስራዬ ብሎ አዘጋጅተው ማን ቤታቸው ምናምን አድርገው ቀጥታ ከቀለባቸው ከመኖ እስከ ፍሩሽካ ፋጉሎም ያስጠቅማሉ። ከነዛ ያንን ሂሳብ አድርገው በአመታት በቀናት ሂሳብ አድርገው ያንን ኦዲት ያደርጋሉ። ግን አሁን የኛ ኦዲት የሚሆነው መኖ እናበላም ፍሩሽካም እናበላው መኖ ትንሽ ለኛ ከበድ ይላል። ግን እንደምንም ተንቀሳቅሰን ግዴታ እስከ 6 ሰዓት እስከ 5 ሰዓት ባለው ተንቀሳቅሰን አበላልተን እንዘጋለን። ረፍ ይላሉ ውሃ ጠጥተው ማለት ያርፋሉ። ካረፉ በኋላ 8 ሰዓት ቀዝቀዝ እያለ ቀዝቃዛ ስለሚወዱ በቀዝቃዛው ሰዓት ላይ ስናበላም ሽተን እስከ 12 ሰዓት ተኩል እስከ 12 ሰዓት ያው ችግር ካልደረሰብን ምናሳለ ምቾት ምናምን በማይኖር ሰዓት 10 ሰዓትም ሊዘጉ ይችላሉ ካልተመቸን። ግን ግዴታ እስከ 12 ሰዓት ተኩል እስከ 11 ሰዓት ተኩል አካባቢ ግዴታ እናበላለን። ያን ካደረግን በኋላ ማታ ሄደን ቢያንስ ከኩንታሉ የተወሰነ ግማሹ ሳይደርስ ለእነ አሁን እስከ 15 ኪሎ እስከ 10 ኪሎ ግዴታ እራታቸው ይሰጣቸዋል ከቤት። ከዛ ይዘጋሉ። ጧት ላይ አይሰጡም። ቀጥታ ወደ ሜዳ ነው የሚወጡት። ቅጠል ባለበት እንሰማራለን። እንደዛ ነው በቃ እንደዛ አድርገን ነው እኛ ስራ የምንሰራው ማለት ነው። ብቻ ግን አበረታቱን። ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ሸርም እያደረጋችሁ እስኪ እንደገና ደግሞ ሀሳብ ካላችሁ በእንደዚህ አይነት መልኩ ያዋጣል የምትሉን ሰዎች ካላችሁ በሚያዋጣበት መንገድ ከዚህ የበለጠ መንገድ ብትነግሩን ደስ ይለናል። እስኪ እሱን በተለይ ለኛ አዋጭ የሆነውን ነገር ማለት ነው እሱ ላይ ብትመክሩን በጣም አሪፍ ነው። እና እናመሰግናለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።